በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ፀሐይ ቆሞስ አባ ወለሰንበት ገብረ ሥላሴ የዚህ ታሪካዊ ቤተክርስቲያን ዋና አስተዳዳሪ፣ የመንጋው ጠባቂ፣ እንዲሁም ሊቃውንተ ቤተክርስቲያን አባቶች፣ በየማዕረጋችሁ የሰበካ ጉባኤ አባላት፣ ሁላችሁም በዚህ በተቀደሰ ስፍራ ያላችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች እንዲሁም ሕፃናት በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር አምላካችን ስሙ ከፍ ያለ የተመሰገነ ይሁን። የእናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ስሟ ከፍ ያለ የተመሰገነ ይሁን። የቅዱሳን የጻድቃን የሰማዕታት ምልጃ ጸሎት፣ የአባታችን የጻድቁ የገብረ መንፈስ ቅዱስ በረከት፣ የታላቁ መልአክ የቅዱስ ፋኑኤል የአባታችን የጻድቁ የዜና ማርቆስ እንዲሁም የእናታችን ድንግል ማርያም አማላጅነት አይለየን። በድጋሜ እንኳን ለዚህ ዕለትና ለዚህ ሰዓት አደረሳችሁ አደረሰን። እስኪ እግዚአብሔርን ከፍ አድርጋችሁ አመስግኑት። እግዚአብሔር ይክበር ይመስገን። እግዚአብሔርን ጠራሁት በመቅደሱም አምላኬ ቃሌን ሰማ። ይህንን ኃይለ ቃል መነሻ አድርገን የጠራነው እግዚአብሔር በሩን አንኳኩቶ የከፈተልን እግዚአብሔር በመቅደሱ ድምፃችንን፣ ጩኸታችንን፣ ልመናችን ተቀብሎ መልስ ሊሰጠን በቤተ መቅደሱ የሰበሰበን አምላካችን እግዚአብሔር ስሙ ከፍ ያለ የተመሰገነ ይሁን። ባለችን ደቂቃ የምንነጋገርበት አሁን በሰጠኋችሁ እግዚአብሔርን ጠራሁት። እግዚአብሔርን በችግርና በሐዘን ጊዜ፣ በማግኘትና በማጣት ጊዜ፣ በሞትና በሕይወት መካከል፣ በማጣትና በማግኘት መካከል እግዚአብሔርን ጠራሁት። አምላኬም በመቅደሱ ቃሌን ሰማ። ይህንን ኃይለ ቃል የተናገረው ሁላችንም በየጊዜው በየሰዓቱ የምናነበው፣ የምንጸልየው፣ የምንዘምረው ይህንን ድርሰት የደረሰ የተናገረ ልበ አምላክ ዳዊት ከተናገረው፣ መዝሙረኛው ዳዊት ከጸለየው፣ ወደ ፈጣሪው ካቀረበው ለጊዜው ለእርሱ ቢሆንም ፍጻሜው ደግሞ ለእኔና ለእናንተ ሊሆን ዘንድ በመዝሙር 17 በቅንፍ 18 ቁጥር 6 ላይ ያለ ኃይለ ቃል ነው። የቃሉ ባለቤት እግዚአብሔር ቢሆንም የሰዎችን ሐዘን፣ የሰዎችን ችግር፣ የሰዎችን ልመና እግዚአብሔር የሚቀበልበት መንገድ አይነቱ ብዙ ነው። ስለዚህም ልበ አምላክ ዳዊት እንደዚህ እንደኔና እንደናንተ ለዚህ ለሱባኤ እንደተሰበሰብነው እግዚአብሔርን ለመጥራት አምላካችንን ለመለመን በመቅደሱ ታቦተ አብ፣ ታቦተ ወልድ፣ ታቦተ መንፈስ ቅዱስ፣ ታቦተ ማርያም፣ ታቦተ ሚካኤል፣ ታቦተ መላእክት፣ ታቦተ ነቢያት፣ ታቦተ ሐዋርያት፣ ታቦተ ቅዱሳን ባሉበት የካህናቱ ጸሎት እንደ ነጠላ ተነጥፎ እንደ ድንኳን ተደኩኖ ባለበት ቤተ መቅደስ እግዚአብሔርን እየጠራ ነው ይገኛል። ስለዚህም ታዲያ ነቢዩ ከተናገረው ስንመለከት በችግሩና በማንኛውም
ጊዜና ሰዓት በዚህ ዓለም ላይ የሰው ልጅ ብዙ እይታ ሊኖረው ይችላል። በችግሩ ጊዜ የሚረዳው፣ በተጣራ ጊዜ የሚሰማው፣ ባጣ ጊዜ የሚደግፈው፣ ባዘነ ጊዜ የሚያረጋጋው፣ በተራበ ጊዜ የሚመግበው፣ ደስተኛ በሆነ ጊዜ ደስታውን የሚካፈልለት፣ እንደገና ደግሞ በጸሎቱ በልመናው የሚሰማው ይፈልጋል። ስለዚህ በዓለም ላይ ያለውን ስናማትር ምናልባት የሚሰማን ጥቂት ሊሆን ይችላል። ልበ አምላክ ዳዊት ግን ሁሉን አየና ሁሉን ተመለከተ። ሰአሊ ለነ ቅድስት ብለን ድንግል ማርያምን እነሆ መምህራችን መጋቤ ሐዲስ እንደተረጎሙት እንዳሰሙን ከልጅሽና ከወዳጅሽ ከመድኃኔዓለም ቸርነቱን ምሕረቱን አሰጭን። ለቅዱስ ኤፍሬምና ለአባ ሕርያቆስ፣ ለቅዱስ ያሬድና ለአባ ጊዮርጊስ ዘጋስጫ፣ ለቅዱሳን ምልጃ ጸሎት ከእግዚአብሔር ፊት ቆመሽ እንዳማለድሽ ሁሉ እኛንም ልመናችን ተቀበይን ብለን እንደለመነው ሁሉ የሰው ልጅ በሁለት መንገድ ወደ እግዚአብሔር ወደ ዓለም ያንጋጥጣል። ስለዚህ ታዲያ ነቢዩ በዓለም ላይ ያለውን ሁኔታ ተመለከተና ጸሎቱን ተቀብሎ መልስ የሚሰማው ወይም ደግሞ የሚሰጠው፣ የሚያንኳኳውን የሚከፍትለት፣ የተናገረውን የሚሰማ ሲያጣ ወደ እግዚአብሔር ፊቱን መለሰ ይላል። እግዚአብሔር ሁላችንንም ልባችንን ወደ እግዚአብሔር ይመልስልን። አዎ፣ ምክንያቱም ሁላችንም ዛሬ የተሰበሰብነው እግዚአብሔርን ለመጥራት ነው። ለዚህም ነው ቅዱሳን ጻድቃን ሰማዕታት በሱባኤ ዓይናቸውን ከገለጡ ሳይጨፍኑ፣ እጃቸውን ከዘረጉ ሳያጥፉ፣ ከቆሙ ሳይቀመጡ እግዚአብሔርን ይጠይቁታል። ምክንያቱም እግዚአብሔርን የጠየቀ መልስ ስላለው ማለት ነው። ታዲያ ነቢዩ ምን አለ? እግዚአብሔርን ጠራሁት አለ። እግዚአብሔርን ጠራሁት። እግዚአብሔርን መጥራት ይቻላል። እግዚአብሔርን ማናገር ይቻላል። እግዚአብሔርን በሐዘናችን በማንኛውም ክፍለ ጊዜ ሰው ራሱን ካስተካከለ ከእግዚአብሔር ጋር መሆን ይችላል። እግዚአብሔር የሚሳነው አምላክ አይደለም። መስማት ይችላል፣ ማዳመጥ ይችላል። ዓለም አያዳምጥም፣ ሰው አያዳምጥም። እግዚአብሔር ግን የሚያዳምጥ አምላክ ነው። እግዚአብሔር ሁላችንን የሚስማን። ምክንያቱም እኛ ዛሬ ጩኸታችን ብዙ ስለሆነ ማለት ነው። በዚህ በሱባኤ የምናቀርበው ጩኸት አለ። አዎ፣ ወንጌል ዮሐንስን የዕለቱን እነሆ ምዕራፍ 7 ከቁጥር 32 ጀምሮ መናገር ይቻላል። ግን ወቅቱና ሰዓቱ ሱባኤ ነው። ወደ ማን መጣራት እንዳለብን እናውቃለን። ማንን መጠየቅ እንዳለብን እናውቃለን። ከማን ደጅ እንደተሰበሰብንም፣ ከማን በር እንደቆምንም፣ ከማን ዘንድ ቁጭ ብለን እየሰማን እንዳለንም እናውቃለን። ምክንያቱም ጊዜ ቀጠሮ የማይሰጥ እግዚአብሔር፣ ጊዜ ቀጠሮ ሰጥቶ የማያጉላላ እግዚአብሔር ስንጠራው ቋጠሯችንን ጸሎታችንን ሰምቶ መልስ የሚሰጠን በመቅደሱ እግዚአብሔር ስላለ ነው። ክብር ምስጋና ለአምላካችን ይሁን። አያችሁ፣ በመቅደሱ እግዚአብሔር ይሰማል። ስለዚህ ምን አለ ዳዊት? እነሆ እግዚአብሔርን ጠራሁት አለ። እግዚአብሔርን ጠራሁት፣ አምላኬን ጠራሁት። ነገር ግን አለ አምላኬ እግዚአብሔር የሰራዊት ጌታ በመቅደሱ እነሆ ቃሌን ሰማ። ቤት ሰማኝ አለ? በመቅደሱ። አያችሁ፣ አሁን ያለነው የት ነው? በመቅደሱ። ለዚህም ነው ዛሬ በመቅደሱ እማምላክ ወላዲተ አምላክ ታላቁ ነቢይ እግዚአብሔር ኢሳይያስ እንደተናገረው እነሆ ዘርን ባያስቀርልን ኖሮ ዘርን በዚህ ዓለም ላይ የሰው ልጆች ጠፍተው ኖህ ጠፍቶ ቀድሞ ከአዳም እስከ ኖህ የነበረው ትውልድ እንደተደመሰሰ በኃጢአት ከኖህ በኋላ ያለው ትውልድ ደግሞ በእመቤታችን አማካይነት እነሆ በእሷ እናትነት እሷን ባይሰጠን ኖሮ ዘርን ባያስቀርልን ኖሮ እንደቀደመው ከሰማይ እሳት ወርዶ እንዳጠፋቸው የምድር ውሃ ፈልቶ እንደወሰዳቸው እንደ ሰዶምና እንደ ገሞራ በሆን ነበረ። ነገር ግን አለ እርሷን ስለሰጠን ስንጮህ የምትሰማን፣ ስናንኳኳ በሩን ከፍታ የምታስገባን እናት አለችን አለ። ክብር ምስጋና ለአምላካችን ይሁን። አያችሁ፣ እሷን ባይሰጠን ነው። ስለዚህም ነው ዛሬ
እግዚአብሔርን ጠራሁት አለ። በመቅደሱ ያለችውም አምላክ ወላዲተ አምላክ ታላቁ አባ ነቢየ እግዚአብሔር ኢዮኤል እንዲህ አለ፣ ጾምን ቀድሱ አለ። በጾሙ መካከል በጾሙ የምህረት አደባባይ፣ በጾሙ ድንኳን፣ በጾሙ መቅደስ፣ በጾሙ ቤተ ክርስቲያን ወይም ደግሞ በእኔና በእናንተ መካከል ያለችው አምላክ ወላዲተ አምላክ ጾመን ስንናገር ከኃጢአት ተከልክለን ከበደል ተከልክለን ራሳችንን አይምሯችንን ልቦናችንን ሰብስበን በዚህ ጾም ማለት ራስን መቆጠብ ራስን ከማንኛውም ነገር መከልከል ስለሆነ አይምሯችን ልቦናችን ሰብስበን በዚህ ሱባኤ እነሆ በእግዚአብሔር ፊት ቁጭ ብለን ስንማጸን ምን ታደርጋለች? እግዚአብሔርን ስንጠራው እሷ ደግሞ እግዚአብሔር የገባላትን ቃል ኪዳን ለማስፈጸም ከኛ መካከል ትገኛለች። ክብር ምስጋና ለአምላካችን ይሁን። አያችሁ፣ ስለዚህም ነው ልበ አምላክ ዳዊት እግዚአብሔርን ጠራሁት አለ። ስለዚህ አምላኬ ደግሞ በመቅደሱ ቃሌን ሰማኝ። ኢትዮጵያን እግዚአብሔር በእመቤታችን አማላጅነት ቋጠሮን ይፍታልን፣ የእኛንም ቋጠሮ ይፍታልን። በይበልጥ በዚህ በሱባኤ ሁላችንም እግዚአብሔርን መጥራት ያስፈልጋል። በሱባኤው እግዚአብሔርን መጠየቅ ያስፈልጋል። ምክንያቱም በመጀመሪያ እግዚአብሔር ለእኔና ለእናንተ ያስቀመጠልን ብንወርቅ ቀና የሚያደርገን፣ ብንሰደድ አብሮን የሚሰደድ፣ ብናጣ ከእግዚአብሔር ከፈጣሪ ለምኖ የሚያሰጥ ለእኔና ለእናንተ ጠበቃ ቁሞልናል። እነዛ ጠበቃዎች ቅዱሳን ናቸው። እነዛ ጠበቃዎች መላእክት ናቸው። የኔና የእናንተ ከሁሉም በላይ ደግሞ ጠበቃ እነዋት እናታችሁ ብሎ የሰጠን ድንግል ማርያም ወላዲተ አምላክ ከኛ ጋር አለች። ስለዚህም ነው በዚህ ሰዓት፣ በዚህ ጊዜ፣ በዚህ ሱባኤ እያንዳንዱ ሰው እግዚአብሔርን ፈጣሪውን ይጠይቃል፣ ማመልከቻ ያቀርባል። ነቢዩ ማመልከቻውን አቀረበ። ነቢዩ ማመልከቻውን ወደ እግዚአብሔር አቅርቦ ማመልከቻው ሲነበብ እግዚአብሔር ደግሞ ያንን ማመልከቻ ካየ በኋላ ምን አደረገ? በዙፋኑ በመቅደሱ በመንበሩ መላእክት አጅበውት በሚያመሰግኑበት ድንግል ማርያም በቀኝ ተቀምጣ በምትማልድበት በመቅደሱ እግዚአብሔር ዳዊትን ሰማው። ዛሬም እኔና እናንተን እግዚአብሔር ይሰማል። ክብር ምስጋና ለአምላካችን ይሁን። ስለሚሰማንም ነው፣ ስለሰማንም ነው። በመቅደሱ እግዚአብሔር ስለሚሰማን ነው። በመቅደሱ እግዚአብሔር ስላለ ነው። በመቅደሱ እግዚአብሔር ስለሚመሰገን ነው። በመቅደሱ እግዚአብሔር ዛሬ እኔና እናንተን ስለሚያዳምጠን ነው። በሰዓታቱ እኮ ማንም አይደለም። ከኤርምያስ፣ ከኢሳይያስ፣ ከአበይት ነቢያት፣ ከደቂቀ ነቢያት፣ ከሐዋርያት፣ ከጻድቃን፣ ከሰማዕታት፣ ከቅዱሳን ጋር ነይ። ከዚህም በላይ ከልጅሽ ከወዳጅሽ እግዚአብሔር በአንድነቱ በሦስትነቱ ለቅዱሳን እንደተገለጠ ዛሬም ደግሞ ልጅሽን ወዳጅሽን ኢየሱስ ክርስቶስን ይዘሽ ነይ ተገለጭልን እኮ ነው የሚሉት። ነይ ተገለጭልን፣ ከልጅ ጋራ ነይ። እኛ እንጣራለን። ችግራችን ብዙ ነው። በጓዳችን ያለው ነገር ብዙ ነው። በትዳራችን መካከል ብዙ ቋጠሮ አለ። በሕይወታችን ብዙ ቋጠሮ አለ። በወጣቶች ላይ ብዙ ቋጠሮ አለ። በአዛውንቱ ላይ ብዙ ቋጠሮ አለ። በካህናቱ ላይ ብዙ ቋጠሮ አለ። በአገልጋዩ ላይ ብዙ ቋጠሮ አለ። በዓለም ላይ ብዙ ቋጠሮ አለ። ይህን ቋጠሮ መፍታት የሚችል ማን ነው? እግዚአብሔር ነው። እግዚአብሔር ደግሞ ቋጠሮውን ሲፈታ ምን ያደርጋል? እነሆ ቋጠሮውን የሚፈታ ተወካይ የኔና የእናንተን ጉዳይ አስፈጻሚ ወደ እግዚአብሔር የሚያቀርብ ይልካል። ያች የምትላከው ከእግዚአብሔር ፊት የምትቆመው ልበ አምላክ ዳዊት እንደተናገረው በአምላክ ፊት ቆማ የምትማልደው የእኛን ቋጠሮ ለመፍታት የምትመጣው በዚህ በሱባኤ ለተሰበሰብነው እሷ የእኛን ቋጠሮ ፈታ ምሕረት ልታሰጠን የምትመጣው እሷ ድንግል ማርያም ናት። ክብር ምስጋና ለድንግል ማርያም ይሁን። አያችሁ፣ እግዚአብሔር እንዲህ ነው። ቋጠሮ ለመፍታት ምን ያደርጋል? እነሆ ወደ እኔና ወደ እናንተ ድንግል ማርያምን ይልካል። ስለዚህ ቃል ኪዳን ስለገባላት ታዲያ እግዚአብሔርን ጠራሁት። በጠራሁት ጊዜ ደግሞ በመከራዬ በተለያየ ጊዜ በደረሰብኝ ነገር ዓለም ሲያገለኝ፣ ልጆቼ ሲያገሉኝ፣ ከቤተ መንግሥት ሲያስወጡኝ አለ እግዚአብሔርን ጠራሁት። ግን ደግሞ በመቅደሱ እግዚአብሔር ሰማኝ አለ። አያችሁ፣ እግዚአብሔር በመቅደሱ እንዳለ ማወቅ ይገባል፣ መገንዘብ ይገባል። እግዚአብሔር በመቅደሱ ይሰማል፣ ያዳምጣል። እግዚአብሔር መልስ ይሰጣል። መልስ እንዲሰጠን ደግሞ መጣሪያት ያስፈልጋልና
እግዚአብሔር አምላካችን በመቅደሱ ሆኖ እኛንም እያንዳንዳችንን ጸሎታችን ልመናችንን እንዲሰማን እንዲያዳምጠን ሰምቶ ደግሞ ለሀገራችን ሰላም፣ ለሕዝባችን ሰላም፣ ለዓለሙ ሰላም፣ ለትውልዱ ሰላም፣ ለቤተክርስቲያን ሰላም፣ ለሰው ሁሉ ሰላም እንዲያደልልን የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታትን የነሱን ጸሎት ሰምቶ ለኔና ለእናንተ ደግሞ በእነሱ ላይ አድሮ ጸሎታችን ተቀብሎ ለሁላችንም ቋጠሮች እንዲፈታልን የእርሱ ቅዱስ ፈቃድ ይሁንልን። ይቆየን። ላስተማሩን፣ ለመከሩን፣ ለገሰጹን ለመመስማልን ቃለ ሕይወት ያሰማልን። በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም በረከት በሁላችን ላይ ይደር።